ሁለተኛው ቻናላችን ላይ የሚያተኩረው ደግሞ ስለ ፐርሰናል ፋይናንስ እና ኢንቨስቲንግ ነው። ፐርሰናል ፋይናንስ ስለ ኢንቨስቲንግ የምሰራበት ቻናል ነው። ቻናል በተለይ ከገንዘብ አያያዝ እና ከሴቪንግ፣ ከኢንቨስቲንግ፣ ከፋይናንሲንግ እና እንዲሁም ደግሞ ከኢንቨስትመንት ጋር የተያያዙ ነገሮችን የምናነሳበት ቻናሎች ይሄ ቻናል እንግዲህ አሁን ላይ እንደ ሮበርት ኪዮሳኪ ፑር ዳድ ሪች ዳድ መጽሐፍ ሁለት አይነት ሰዎች አሉ ይላል። ፑር ዳድ እና ሪች ዳድ፣ ሀብታምና ዳ በሆኑ ሰዎች መካከል ያለው የገንዘብ አያያዝ፣ የገንዘብ ሀቢት ምን ይመስላል የሚለውን ነገር ነው የሚገልጸው። ሀብታሞች ገንዘባቸውን ኢንቨስት የሚያደርጉት ገንዘብ የሚያመጣ ነገር ላይ ሲሆን፣ አብዛኛዎቹ ፑር የምንላቸው ሰዎች ደግሞ ገንዘባቸውን ኢንቨስት የሚያደርጉት ገንዘብ የሚያመጣ ነገር ላይ ሳይሆን ስሜታቸው ላይ ነው ይላል። ያ ማለት የሚያስደስታቸው ነገር ላይ፣ ልብስ ላይ ሊሆን ይችላል፣ ፋሽን መልበስ ሊሆን ይችላል፣ ኦር ሌክዠሪ የቤት እቃዎችን መግዛት ሊሆን ይችላል። ሌክዠሪ የቤት እቃዎች የምንላቸው ቲቪ፣ ቡፌ፣ አልጋ እንዲሁም ደግሞ የቅንጦት የምንላቸው የኤሌክትሮኒክስ የሚሆን የቤት ማስዋቢያ የምንላቸው የቤት እቃዎች አሉ። ፋሽን ልብሶች፣ ጫማ ሊሆን ይችላል፣ አዲስ የመጡ ፋሽኖች መልበስ ሊሆን ይችላል። እነዛን በመግዛት ገንዘባቸውን ስፔንድ ያደርጋሉ ይላል ሮበርት ኪዮሳኪ ሪች ዳድ ፑር ዳድ በሚለው መጽሐፉ። ሀብታሞች ግን ስሜታቸውን መግዛት ይችላሉ። በዓል በመጣ ቁጥር ልብስ መግዛት አይፈልጉም። ሰርግ ስለተጠሩ ከፍተኛ ወጪ በማውጣት አዲስ የሆነ ፋሽን ነገር አይለብሱም። ሰው ገንዘባቸውን ኢንቨስት የሚያደርጉት ገንዘብ የሚያመጡ ነገሮች ላይ ነው። ለምሳሌ ማሽኖችን መግዛት ሊሆን ይችላል። የተለያዩ ነገሮችን ገዝቶ ማከራየት ሊሆን ይችላል። እንዲሁም ደግሞ ከቻሉ ስቶኮችን እየገዙ ኢንካማቸውን ማስፋት ሊሆን ይችላል። ስለዚህ በሀብታሞችና በድሆች መካከል ያለው መሰረታዊ ልዩነት የገንዘብ አጠቃቀም ነው ወይም የገንዘብ ሀቢት ነው። አብዛኛዎቹ ድሃ የሆኑ ሰዎች ስሜታቸውን የሚከተሉ መሆናቸው ነው። ስሜታቸውን መከተል ያበዛሉ። ሀብታሞች ደግሞ ስሜታዊ ቁጥጥራቸው ወይም ኢሞሽናል ኢንተለጀንት ናቸው። ስሜታቸውን በደንብ መቆጣጠር ይችላሉ። ሴቭ ማድረግ ይችላሉ። ኢንቨስት ማድረግ ይችላሉ። ስቶኮቹን ይገዛሉ። ገንዘብ የሚያመጡ ነገሮች ላይ ገንዘባቸውን ኢንቨስት ያደርጋሉ ነው። ኦኬ እንቀጥል። ሁለተኛው ድሆች አብዛኛውን ጊዜ ፑር የምንላቸው ሰዎች ቆጣቢዎች ናቸው። አባካኞች ሊሆኑ ይችላሉ፣ ቆጣቢዎችም ሊሆኑ ይችላሉ። ያ ማለት ገንዘብን ስፔንድ ያደርጋሉ። እንዳልኳችሁ የቤት እቃዎችን፣ ለግዠሪ ነገሮችን በመግዛት ስፔንድ ያደርጋሉ። ፋሽኖችን ይገዛሉ። ጫማ ሊሆን ይችላል፣ ልብስ ሊሆን ይችላል። የተለያዩ ፋሽኖችን በመግዛት ገንዘባቸውን ስፔንድ ያደርጋሉ ነው። እሺ በሌላው ሁለተኛው ዲፈረንስ በሀብታሞችና በድሆች መካከል ያለው ቤዚክ ዲፈረንስ የኢሞሽናል ኢንተለጀንስ ጉዳይ ነው ብያቸዋል። ለምሳሌ በዚህ ዘመን ላይ መቆጠብ ምንም ዋጋ ያለው፣ መቆጠብ ብቻውን ሀብታም አያደርግም። ምክንያቱም መቆጠብ ገንዘባቸውን ሆነ ቦታ ላይ ማስቀመጥ ነው። ያ የተቆጠበው ገንዘብ ግን ሴቭ የተደረገው ገንዘብ ደግሞ ኢንቨስት መደረግ አለበት፣ መባዛት መቻል አለበት እንጂ መቆጠብ ብቻውን ሀብታም አያደርግም አሁን ላይ። ስለዚህ አብዛኞቹ ፑር የሆኑ ሰዎች ገንዘባቸውን ይቆጥባሉ። ከቆጠቡ በኋላ ግን ሆነ ቦታ ላይ ስፔንድ ያደርጉታል። ሀብታሞች ግን ገንዘባቸውን ይቆጥባሉ፣ ሴቭ ያደርጋሉ። ሴቭ ያደረጉትን ነገር ኢንቨስት ያደርጉታል። ስቶኮችን ይገዛሉ። የድርጅት አክሲዮኖችን ሊገዙበት ይችላሉ። የተለያዩ ማሽኖችን፣ የተለያዩ ነገሮችን ገዝተው ሊያከራዩ ይችላሉ። ሶርስ ኦፍ ኢንካም ፈጠሩ ማለት ነው። ስለዚህ በሀብታሞችና በድሆች መካከል ያለው አሁንም መሰረታዊ ልዩነት ይሄ ነው። ሶስተኛውና የመጨረሻው በሀብታሞችና በድሃዎች ወይም ፑርና ሪች በሚባሉ ሰዎች መካከል ያለው መሰረታዊ ልዩነት፣ ፑር የምንላቸው ሰዎች ሁልጊዜም ገንዘብ ለማግኘት ነው የሚሯሯጡት። ገንዘብ ለመስራት፣ ገንዘብ ሜክ ለማድረግ፣ ገንዘብ አግኝተው ስፔንድ ማድረግ ያበዛሉ። ስለዚህ ሁልጊዜም የሚሰሩት ለገንዘብ ነው። ሀብታሞች ግን ሁልጊዜም የሚሰሩት ለገንዘብ ብቻ አይደለም፣ ለእውቀትም ነው። ራሳቸው ላይ ኢንቨስት ማድረግ ይወዳሉ። ራሳቸውን ሁልጊዜም ያስተምራሉ። አዳዲስ የሆኑ ስኪሎችን ይማራሉ። ቴክኖሎጂ ጋር አድቫንስማቸው በጣም ከፍተኛ ነው። ወይም ደግሞ የቴክኖሎጂ አጠቃቀማቸውን በየጊዜው ያስተምራሉ። ለምሳሌ አሁን ላይ ኤአይ መጥቷል። የኤአይ አድቫንስመንቱ በጣም ከፍተኛ ደረጃ ላይ ደርሷል። ከጊዜው ጋር ከወቅቱ ጋር አዳፕት ማድረግ ይችላሉ።
ጊዜው ላይ ያለውን ነገር መጠቀም ይፈልጋሉ። ቋንቋቸውን ያሻሽላሉ፣ ኮሚኒኬሽናቸው ላይ ይሰራሉ፣ አዳዲስ የሆኑ ላንጉጆችን ይማራሉ፣ አዳዲስ የሆኑ የቴክኖሎጂ እውቀቶችን ይማራሉ ወይም እስኪላቸውን ዴቨሎፕ ያደርጋሉ። ፑር የምንላቸው ሰዎች ግን በየጊዜው እራሳቸውን ሳይሆን የሚያሻሽሉት ገቢያቸውን ለማሻሻል ነው የሚሯሯጡት፣ ገንዘብ ለማግኘት ነው የሚሯሯጡት። ያገኙትን ገንዘብ ደግሞ ተሯሩጦ ያመጡትን ገንዘብ ደግሞ በሆነ ነገር ላይ ስፔንድ ያደርጉታል፣ ያጠፉታል። ሰው በሀብታሞችና በድሃዎች መካከል ያለው መሰረታዊ ልዩነት ይሄ ነው። ሌላው የጊዜ አጠቃቀም ነው። ድሆች ብዙ ጊዜ ጊዜያቸውን በስርዓት አይጠቀሙም። ሀብታሞች ግን ጊዜያቸውን በስርዓት በዊዝደም ይጠቀማሉ። እዛ ጊዜያቸውን በጣም በተለያየ ነገር ያባክናሉ። ፊልሞችን በመመልከት አጉል የሆኑ ቲቪዎችን፣ ዜና በማዳመጥ ሬዲዮ በማዳመጥ የተለያዩ ጥሪዎችን ተጠርተው ሄደው ጊዜያቸውን ያጠፋሉ። ጊዜ በማባከን ይታወቃሉ ፑር የሆኑ ሰዎች። ሪች ዳዶች ደግሞ ሪች ማን የሆኑ ሰዎች ወይም ደግሞ ሀብታሞች ጊዜያቸውን በጣም በጥንቃቄ ነው የሚጠቀሙበት። ምናልባት ወይ ገንዘብ ሜክ ያደርጉበታል ወይ ራሳቸውን ሰልፍ ኢምፕሩቭመንታቸውን ያሻሽሉበታል ወይም ራሳቸውን ያሻሽላሉ። ያ ማለት መጽሐፎችን ያነባሉ፣ ካልሆነ ደግሞ የሆነ ኒው ስኪል አዲስ የሆነ ስኪል ይማራሉ ኦር ሌላ ነገር። ስለዚህ እነዚህኞቹ ገንዘብ ለማግኘት ይሯሯጣሉ፣ ጊዜያቸውን ያባክናሉ። እነዚህኞቹ ደግሞ ራሳቸውን ለማሻሻል ጊዜያቸውን ይጠቀማሉ ማለት ነው። ስለዚህ በፑሮችና በሪች በሆኑ ሰዎች መካከል ያለው ቤዚክ መሰረታዊ ዲፈረንስ ይሄ ነው ማለት ነው። የዛሬ ቪዲዮችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገኛለን። ሰላም።